እኔ ራሴን መቻል ስለምፈልግ ነው። ሁሉም ላደረገልኝ ነገር በጣም ማመሰግነው። ሪስፔክት ምናድረው ሁሉ አንድ የሆነ ሰዓት ላይ በቃ ምናድረው ሁሉ አብረን ነው ምናምን በቃ ሁሉ ጊዜ እንደዛ ሆነ ማለት እና ተላመድን፣ በጣም ተላመድን። I say something and it's going to hurt him እሱን ነው የሚጎዳው። ከሱ ጋር ሳወራ ጠነክራለሁ። የሆነ እንደ ፋሚሊ ታውቃለህ፣ እንደ አባቴ ነው ራሱ እንደሱ አላወራውም። አያችሁ I just want him ልብ ካለው let him talk እሱ ያወራው but he won't because you know he fucked up so it's like ምን አገባኝ እኛ ስራችን እንሰራለን። በቃ እኔ ብቻዬን መስራት ስለምፈልግ ነው። የራሴን ነገር ዩቲዩብ ላይ ታዩታላችሁ መለቀው ሰሞኑን በቃ እሱ ከሄደ በኋላ አስጠላ። እኔ የራሱ ብዙ እንትን አልነበርኩ በማየው ሰዎች ጋር ምናምን ስገጥም በቃ just ተነፉም ግን ለምን ከብቻ ጋር ቪዲዮ ቶክ አንድ ላይ አይደለንማ ጋይስ። I just want him ልብ ካለው let him talk እሱ ያወራው but he won't because you know he fucked up so it's like ምን አገባኝ እኛ ስራችን እንሰራለን። I say something and it's going to hurt him እሱን ነው የሚጎዳው በጣም እመን because some fucked up shit ግን እኔ ደግሞ I don't want drama አልወድም ድራማ ምናምን ስማምቡል በቃ ስለማልፈልግ ነው። ሁላችሁም በዚህ እመኑ። እኔ አልፈልግም። እኔ ራሴን መቻል ስለምፈልግ ነው። ገባችኋል? እኔ ራሴን መቻል ስለምፈልግ ነው። ሁሉም ላደረገልኝ ነገር በጣም ማመሰግነው። ሪስፔክት ለሁላችሁም ለሁሉም ቡቻ እስካሁን የሚረዳኝ ሰው ራሱ ስላለ በጣም ሁላችሁም በጣም ማመሰግነው። በጣም ግን እኔ ስለማልፈልግ ነው። እኔ ብቻዬን መስራት ስለምፈልግ ነው። የራሴን ነገር ዩቲዩብ ላይ ታዩታላችሁ መለቀው ሰሞኑን ያው እንዴ መሰላችሁ ሩሩ ምናምን ላወራ አይደለም እንደዚህ ምናምን አይደለም። እግዚአብሔር ይመስገን ቤተሰቦቼ እንዳለ ጤነኛ ናቸው። ምንም እንትን የጎደለ ምናምን የለም። ግን ምን ብዬ መሰላችሁ ብቻ በቃ ራሴ ቆሜ ማለት እንዴት ልበላችሁ ብቻ በቃ ከዚህ በላይ መጨነቅ አልፈልግም። እውነት ሁለት ሶስት ወሩን በጣም ተጨናንቄ ላይቭን ብዙም አልገባው ለዛ ነው። በቃ ገባችሁ አይደል? ገባችሁ? ቀጥታ መናገር አልችልም፣ ግን በቃ ራሴን መቻል ስለምፈልግ ነው። በራሴ መስራት ስለምፈልግ ነው። የሚወደኝ ሰው አበረታተኛል፣ የሚጠላኝ ሰው ይጠላኛል። አለቀ። ስናወራ ነው ጀስት በቃ ከሱ ጋር ሳወራ ጠነክራለሁ። የሆነ እንደ ፋሚሊ ታውቃለህ፣ እንደ አባቴ ነው ራሱ እንደሱ አላወራውም። ጀስት እውነት ይገርመኛል። እኔ ራሱ የሆነ በቃ ሰው ራሱ ሳወራው ተደብቄ ነው በቃ እንዳይደብረው እያሉ የሆነ የለም በቃ እንትን ስለሚለው ጀስት ለሱ በጣም ማከብረው እንደ ወንድሜ በቃ እንደምን እንደሆነ አላውቅም። በጣም ማከብረው ጀስት ትልቅ ነገር ነው ለሱ ቦታ አለኝ፣ በጣም ትልቅ ቦታ ማለት እና በቃ የሱ ሲሄድ ምናምን በቃ እኔ ምንድነኝ አሁን ግን የለም እንደዛ የለም አሁን የለም አሁን ትልቅ ነኝ። ጀስት የሆነ ማሰብ አለ ለራሴም መስራት መሆን አለ። በጣም አሁን እንዴት መሰለ ዳንስ በፊት ሲሰራ እኔ እንትን አለብና ሰፈር ውስጥ ፕሮግራም ሲኖር ጃኒ ነው የሚደንሰው፣ ባዛር ሲኖር ተደብቀ ገብሰህ እሱ ይደንሳል፣ ብር ሽልማት አለውና እና ይሁሉ በቃ እሱ ነው ሁሉ ነገር ላይ በቃ መገኘት ይፈልጋል ቀድሞ ማለት በጣም ነው የሚለፋው። ከዛ የሆነ ሰዓት እኔም ከሱን እያየሁት እኔም ሞር ፍላጎት የመጣ ዳንስ ማለት በፊት ኳስ ምናምን ነበር። ኳሱን ትቼው ወደ ዳንሱ ከዛ እሱን ኤጂ ትሬኒንግ ሲያደርጉ ምናምን ቁጭ ያያቸዋልና ሞር አሰልጣኙ ምናምን ከፍለ ነው እና ብዙም አቅሜም አይችልም ምናምን እሱ ይለያል እና ጫካ እንደዚህ ያለ አሸዋ ምናምን ይወጣው እና እሱ እንገባለን እንትን ለማለት ለመገለባበጥ እና ከትሬኒንግ መልስ 8 ሰዓት ምናምን ጨርሰን 9 ሰዓት ላይ እዛ እንገባለን። ማታ 3 ሰዓት የምንወጣው እና እንዴት አድርገን እንደምንወጣው ታውቃለህ? ጸልየን ነው የምንወጣው።
ምንም ጅብ አይመጣም ማለት ጸልየን ጸሎታችንን ነው የምንወጣው። እና ያ ሁሉ አልፎ እና የሆነ ሰዓት ወር አልነገረኝም ውጪ መሄዱ እኔም እንትን አላልኩምና አንድ ወር ሲቀረው ነገረኝ። አንድ ወር ሲቀረው እኔ ብቻ ነኝ የሰማሁትና በቃ ያው እኔም እንጸልያለን በሞር ደግሞ ጸሎቱ በዛው እንትናለን ማለት ጠነከረ። በቃ ምንም ይምጣ ወይ በጣም ከመሸ ራሱ አጅሩን ተሻገር አጅሩ ጋር ጸልየን እንሄዳለን ማለት እና እሱ ነገር አይረሳኝም መቼም አይረሳኝም። እና ውጪ ስለሚል በቃ ፈጣሪ ያሳካል ፈጣሪ ይሄን እየጸለየን እንትና በቃ ተሳካለት ምናምን እዛ እሱ ከሄደ በኋላ እኔ እንትን አስጠላ ማለት ከዛ በኋላ በቃ ሰነፎንኩ ምንም ዝጁ እሱ ይሄ በቃ ጀስት ማን አለ ማንም ጓደኛ አዲስ ለምሳሌ አብረን ነው ምናድረው ሁሉ አንድ የሆነ ሰዓት ላይ በቃ ምናድረው ሁሉ አብረን ነው ምናምን በቃ ሁሉ ጊዜ እንደዛ ሆነ ማለት እና ተላምድን በጣም ተላምድን እና በቃ እሱ ከሄደ በኋላ አስጠላ እኔ ራሱ ብዙ እንትን አልነበርኩ በማየው ሰዎች ጋር ምናምን ስገጥም በቃ ጀስት ሰነፎንኩኝ ግን እሺ ራስን ኮንትሮል ማድረግ ግዴታ ልብ ተሰብሮ ምናምን እየተበላ ነው አዳሜ ይላል በዋ ነው የምትኖረው ያላችሁ ሰዎች ያው አያችሁ አሃ